ኤዲ ስራዋ ለከስተመር ታስረክባለች ከከስተመር ትረከባለች እንደገናም ደግሞ በከስተመርና በልጅቷ መሃል ችግር ሲኖር ሶልቭ ታደርጋለች በመሃል ገብታ ታስተካክላለች በተረፈ ግን ገንዘብ ነክ የሆነ ጤና ነክ የሆነ ምንም አይነት ነገር ለምሳሌ ኖርማል ህመም ኖሯት ሄዳ ኢንሹራንስ የራሱ የተድቢር ኢንሹራንስ አለ የሰዎቹ ኢንሹራንስ አይጠበቅም ኖርማል ህክምና ትታከም ልትልኪያት ትችያለሽ ግን እንደ አይነት ሲሪየስ ኬዝ አብዳለች ተብሎ ፖሊስ ጋር የደረሰ ነገር ለምን አንቺ ላይ ጣሉት ተታለሽም እኮ ሊሆን ይችላል በአንድ ሳይድ ብቻ አይጣጥዩ አንቺም ተሸውደሽ ከሆነ የወሰድሽው ሪስፖንሲቢሊቲ በፍጹም ልትወስጂው የማይገባው ልጆቹንም የሚጎዳና የሚያስተጓጉል ነው እስካሁን ድረስ በህክምና መረጃ ማዕከል መሆን ሲገባቸው በቤት ውስጥ እየተጉላሉ ነው እነዚህ ልጆች አንድ ሰው ቢያጠቁ ነገ አንቺ ጠበቃቶኛቸው በህግ ተጠያቂ ናቸው ምንም ሆኑ ምን ተጎጁ ጤነኛው ህዝብ መሃል ሲቀመጡ ጤነኛዎቹ ሰራተኞች መሃል ሲቀመጡ ልጆቹ ሰራተኞቹ ምን አይነት ቴንሽን ነው የሚኖራቸው ነገ ሄደው ይሰራሉ ወይ አንቺንስ ይተማመኑብሻል ወይ ይገባሻል ምለው ይሄንን ነው ያልኩሽ ያለሁት እኔ ኦኬ መልስልሽ ነኝ መልሽ مثلا አሁን የመጀመሪያ ታሜ ጋር ያላኩል የሆነች የላኳት ልጅ አለች ኦኬ ያችን ልጅ ተድቢር ውስጥ ነበርኩኝ በሰዓቱ ሰውዬው አልነበረም ራስል ተይማ ነበር ኦኬ ደወልኩለት ልጅቷ እንደዚህ ልጆችን እየመታች ነው ይሄን ለባህሪ ያመጣለች የመጣችለት ነው እንግዲህ ከከፊል ቤት የመጣችለት ማለት ነው ስለ ፖሊስ ጋር ደወልኩኝ ፖሊስ መጣ ምንድነው አለ እንደዚህ ከዛ አምቡላንስ መጣልኝ ይዤት ወደ ሆስፒታል ገባሁኝ ኦኬ ሆስፒታል ገባሁኝ ትናንትና ደግሞ ነይና ወስጃት ድናለች ብሎ ሲደውልኝ ሄድኩኝ ያቺ ልጅ ይዣት መጣ ኦኬ እቺኛው ጧት ከእንቅልፌ ስነሳ የኔ ክፍል በዛኛው በኩል ነው ያለው ትጮሃለች ምንድነው ብዬ ወደ አኮሞዴሽናቸው ገባው አየሁኝ ትጮሃለች ጣላለች ምናምን ነገር ቪዲዮ አለ ሰላም አለይኩም ስፔሻል ፉል ኦኬ እዛ እቺኛዋን ትቼ ያቺኛዋን ይዣት መጣውኝና ለዚህ እቺኛዋ ደግሞ ደወልኩለት ለቦስ በደውለት አያነሳም ለወንድምዬ ደወልኩኝ አያነሳም ለሁላቸውም ደወልኩኝ አያነሱም ግን እቺ ልጅ ታማ ያለች ኦኬ ለዚህ ኬዝ ደረጃ ደርሳ ያለች እኔ እሱም መጠበቅ አለብኝ ወይስ እንትኑም መጨረስ አለብኝ በቻልኩኝ አቅም ከዛ ፖሊስ ጋር ደወልኩኝ እንደዚህ አይነት ኬዝ አለ አልኳቸው መጡ ቦስ እሱ አያነሳም ከዛ አምቡላንስ ጠለቡልኝ ትላንትና ማታ ነው እንግዲህ ትላንትና ማታ ሆስፒታል ሄደች ሆስፒታል ገባች ከሊፋ ገባች ዋቱን ወይ ተደወለልኝ አሚራ ነሽ አሁን ነይ ትፈልጊያለሽ ከፖሊስ ጣቢያ ደሩሪ አሉኝ እኔ ኦፊስ ሰራተኛ ነኝ እንጂ የኦፊሱ ባለቤት አይደለሁም ስላቸው አይ ግዴታ መውጣት አለብሽ አሉኝ ሄድኩኝ ልጅቷን አልቀበላችሁም የሆነ ነገር ብታደርስ ሲችል ልጅ ነገ እኔ ተጠያቂ ሆናለሁ ብያቸው ስል አይ እኛም አይመለከተንም ሲጀመር እናንተ ብንያሶቹ ስለሆናችሁ የብንያስ ሾርጣ ጋር ደው የሆነ ነገር ብታደርግ አሉ ኦኬ ብዬ ከዛ አምቡላንስም ጠሩልኝ አዩት ምናምን ነገር ምንም የለባትም ደህና ናት ምናምን አሉኝ እጃት ወደ ቤት ተመልሼ መጣሁ ወደዚህ መጣሁ በቁርአንም በምንም ታገልኩኝ እስከችል ድረስ ማለት እስከምችለው ነገር እስካሁን ድረስ ግን ቦስ ወላነሳለኝ ስልክ ማለት ሱም ኖሮ ሌላ ቦታ ኦፍ 2 ቀን ኦፍ ነን ኦኬ እኔ ያ ነገር ግራ ሲገባኝ ፖሊስ ጣቢያዎቹ እንትኖቹ ምን ይሉኛል አክሞቹ ምን ይላሉ ከላስ ወደ ሀገራቸው ይሄዱ ነው ግራ ሲገባኝ ነው መጥቼ ልጠይቃቸው ለጥያቄ ያህል ነው እንጂ እኔ በብር ደረጃ ሱሙን ያወጣውባቸው ልጆች የለም ኦኬ እኔ በብር ንክክ ሲጀመር አልহামዱሊላህ አልነካካምም ተነካክቼም አላቅ ግን ይሄን ነገር ስለማላቀው ልጠይቃቸው እስቲ እነታሜ ጋር ሼር አርጉልኝ እነሳሪ ጋር ብዬ ይሄንን አቀረብኩኝ ይሄ ደግሞ ጥፋት ሆኖ ከታየ ሶሪ ያው ልጅ ጥፋት የሆነው ከሆስፒታል ይዘሻት ስትመጪ ነው ግዴታ የለብሽም ሰራተኛ ነሽ እንዳልሽው ባለቤት አይደለሽም አልቀበልም የማለት መብት አለሽ ግዴታ የለብሽም አለማወቅሽ ነው እዚህ ጋር መብትሽ ነው ጥሎ መውጣት አንቀዋ ያስገቡሽም አሁንም ምንድነው ማድረግ ያለብሽ ልጅቷ እዚህ ናት ምንም ማውራት አትችልም ማትፈርሚ ከሆነ አለኝ እኔ ያልኳት እምቢ ማለቷ ብዬ ጽፍልሻለሁ አለኝ እኔ ደግሞ እዚህ ሀገር ላይ ማለት የሰው ልጅ አላማ አለው ለራሴ መኖር ፈልጋለሁ እንጂ ልጅ ወደ ቤት አስገብቻት ወደ ኢትዮጵያ የምትሄድ ከሆነ እኔ ሙሉ ቲኬታቸውን ይዤላቸው ይሄዱና የሚሆነው ይሆናል ብዬ ተናልኩ ግን አሁን ፈርመሽ ያስወጣሽ በራስሽ ኃላፊነት ነው ገባሽ ይሄ ስህተት ነው
መሆን የለበት ነው። ለምን አሁን አሚራ ከዚህም በፊት አንቺ ስትነግርኝ እንግዲህ ነግሬሽ ነበረ ምን ማድረግ እንደነበረብሽ የዛሬ 10 ቀን ዛሬ እስኪደርስ ሳይሆን የዛሬ 10 ቀን ትናንት እኮ ነው ታምዬ ከዛን ቀን ጀምሮ አልወጣችም ከሆስፒታል አንቺ በራስሽ ኃላፊነት አሁን መኪና ቢገጫት ምንም ብትሆን ልጅቷ የሆነ ነገር ቢደርስባት አንቺ ነሽ ኃላፊነት መውሰድ ነው ያለብሽ። አስብሻል? ይሄ የአንቺ ስህተት ነበረ ማለት ነው። ማስወጣት ኖ አና ማ በግደር ልጅ እቺ ልጅ ማለት ሙምኪን እንደዚህ ራሷን ልትጎዳ ስለምትችል እኔ ኃላፊነት መውሰድ አልችልም። ገባሽ? እንዲህ ማለት የነበረብሽ ማለት ነው። አኒሃው እሺ፣ አሁን መፍትሄው ወደ መፍትሄው ሙኒት ወደ መፍትሄው አሁን ማድረግ ያለባት አምቡላንስ ትጥራ። አሁንም አምቡላንስ ትጠራለች። ያው ትንሽ ጨማምሪበት ደግሞ ከራስሽ። እየመታች ነው፣ እየደበደበች ነው፣ እንዲህ እያረገች ነው። አትሳቂ፣ ወላሂ ነገ ታዝኝበታለሽ። ቀልድ አይምሰልሽ የምነግርሽ ነገር። በቃ እየበጠበጠች ነው፣ ከአቅማችን በላይ ነው ስቲ ይወስዷታል። አንዴ ከአንቺ እጅ ወደ ሆስፒታል ትግባ። አንደኛ ለልጅቷም ሴቭ ነው፣ ለእሷም እዘኝላት እንደሆነ ታውቂያለሽ። ወላሂ ነው የምልህ ታሜ ሱማ ወላሂ የእናቴን ቀን ይስጠኝ። እኔ ጋ ነው የሚደወለው። ለምን እኔ ስልኬን ነው ማስመዝገበው። አታንሺ ቢደውሉ ራሱ ችግር የለም። እነሱ ስጪ አውፍሻለን። ምንድነው ኮምፕሌን እናቀርብብሻለን። ያቅርቡ። ሲያቀርቡ እኮ መልስ ትሰጫለሽ። ምን ብሎ በሽተኛ ሰው ልትቀበል አልቻለችም ብሎ ከሰ